መላእክትን እግዚአብሔር ለመዳናችሁ ያስፈልጓችኋል እያለ አያስፈልገኝም የሚል ትውልድ ከየት የመጣ ነው ወገኖቼ? ይሄ ትውልድ ምን እያለ ነው? በቃ መዳንን ይወርስ ዘንድ ለማገዝ እልክልሃለሁ አትላክልኝ፣ እኔ አልፈልግም ድኛለሁ የሚል ትውልድ ከየት የመጣ ነው? እኔ አንዳንዶች በጣም ይደንቁኛል ወገኖቼ። ዲያብሎስ መለመን እንደሚችል እያመኑ የእግዚአብሔር መልአክ ቅዱስ ገብርኤል ቅዱስ ሚካኤል መለመን አይችሉም ሲሉ አያሳፍሯችሁ? ጌታ በሉቃስ ወንጌል ምዕራፍ 22 ላይ እንዲህ ይላል፣ ስምዖን ስምዖን ሆይ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ ይላል። ሰይጣን እንኳን እኮ ለጥፋት ይለምናል። አንተ ሰይጣን እኔና እናንተን ለማጥፋት ከለመነ ቅዱስ ሚካኤል ቅዱስ ገብርኤል ለማዳን አይለምንም ማለት ምን አይነት ፍርደ ገምድልነት ነው ወገኖቼ? ዲያብሎስ እንኳን ለልመና በእግዚአብሔር ፊት ወጥቶ ኢዮብን ያን ሁሉ መከራ ካመጣበት ሰይጣን እንኳን ለምኖ አስፈቅዶ መከራ የሚያመጣ ከሆነ ሁላችን መዳንን እንወርስ ዘንድ ለምኖ ማዳን ይሳነዋል ማለት ምንኛ ያሳፍራል ወገኖቼ። እንደነዚህ አይነት ሐሳብ ያላቸው ሰዎች ክርስቲያናዊ ይመስላሉ እንጂ ክርስቲያን አይደሉም። መጽሐፍ ቅዱሳዊ ይመስላሉ እንጂ ከመጽሐፍ ቅዱስ ውጭ ናቸው። ዳን ይላሉ እንጂ ከመዳን መንገዶች ሁሉ ርቀዋል። መዳናችን እንድናጠናቀቅ የሚያግዙንን ወግዱ ይባላል። አንዳንዶች በጣም ይደንቃል። ስትጠራው የት ሰምቶ ነው የሚያገዝህ እንዴ? ሁሉ ሰው ገብርኤል ገብርኤል ይላልና የት ነው የሚሰማው? እሱ ያለው በሰማይ እሱ ያለው በላይ የት ሊሰማህ ነው? የት ሊያውቅህ ነው? የሚል እጅግ ቀሽም ጥያቄ ያቀርባሉ። እስኪ አንዳንድ ሐሳቦችን ላቅርብላችሁ ወገኖቼ። የእግዚአብሔር ቃል ምን ይላል መሰላችሁ? በአንድ ኃጥእ መመለስ በሰማይ ታላቅ ደስታ ይሆናል ይላል አይልም? ይላል አይልም? እስኪ ጥያቄ ልጠይቃችሁ። አንድ ኃጥእ ንስሐ ሲገባ በሰማይ ያለ ጉባኤ ያውቃል አያውቅም? ቢያውቅ ነው ባያውቅ ነው ደስ የሚለው? ያውቃል አያውቅም? ሁለተኛ የሰው ሁሉ ጸሎት የሚያደርገው በማን ነው? በሞቴ ንገሩኝ፣ እየጨረስኩ ነው አይዟችሁ። በማን ነው? በማን ነው? በመላእክት ነው የሚያደርገው። እውነት አሰብ የእያንዳንዳችንን ጸሎት እያሳረጉት ጸሎታችንን አያውቁትም። ያውቁታል አያውቁትም? ወገኖቼ ቤተክርስቲያንን እናድሳለን ይሉ የነበሩ ጥቂት ሰዎች ታስታውሳላችሁ? የቅዱሳን ጸሎት ተቀባይነት የሚያገኘው ወይም ውጤት የሚኖረው ጸሎታቸው በክርስቶስ በኩል ስለሚያርግ ነው ብለው ጽፈው ነበር። ለዚህ ነበር እኛ ስንታገል የነበረው። ኢየሱስ ክርስቶስ ጸሎት አሳራጊ አይደለም እያልን እኮ ነው የታገልናቸው። ሌላ መስሏችሁ ነው ወገኖቼ? ኢየሱስ ክርስቶስ ነው ጸሎት አሳራጊ ወይስ የእግዚአብሔር መልአክ ነው ጸሎት አሳራጊ? ነው አይደለ? መጽሐፍ ቅዱስ እንዲህ ይላል፣ የዕጣኑም ጢስ ከቅዱሳን ጸሎት ጋር በመላእኩ እጅ በእግዚአብሔር ፊት ወጣ ይላል። እየሰማችሁኝ ነው? በማን እጅ ነው የሚወጣው? በመላእኩ እጅ በእግዚአብሔር ፊት ወጣ ይላል። የቅዱሳንን ጸሎት የምእመናንን ጸሎት በመሰዊያው አጠገብ ቆሞ የሚያሳርገው የእግዚአብሔር መልአክ ነው። ከየት አምጥተው ነው ኢየሱስ ክርስቶስ ጸሎት አሳራጊ ነው የሚሉት ካላችሁኝ፣ እሱ ሌላ ኢየሱስ ነው የሚያወሩት። መልአክ ነው እኮ እያሉን ነው። ታውቃላችሁ? ከነዚህ ከታናናሾቹ አንዱን እንዳትንቁ መላእክቶቻቸው ዘውትር በሰማያት የአባቴን ፊት ያሉ ይላል። እያንዳንዳችን አጠገብ ምን አለ? ንገሩኝማ። ይኸውላችሁ ከነዚህ ከታናናሾቹ አንዱን እንዳትንቁ የሚባል ሲናቅ ያውቃሉ አያውቁም? ያውቃሉ አያውቁም? እንዴ ግልጽ እኮ ነው። ሌላ ደግሞ የእግዚአብሔር ቃል በሌላ መንገድ ላሳያችሁ። የእግዚአብሔር መልአክ እግዚአብሔርን በሚፈሩት ሰዎች ዙሪያ ምን ይላል? የእግዚአብሔር መልአክ እግዚአብሔርን በሚፈሩ ሰዎች ብዙ፣ መልአክ አንድ
ይሰፍራል። እሺ አጠገባችን ከሰፈረ ያውቀዋል አያውቀውም? ያውቀዋል አያውቀውም? ይሰማዋል አይሰማውም? እኮ ፍጹም እኮ ክህደት እኮ ነው ወገኖቼ። ሌላ ደግሞ አንድ እግዚአብሔር ቃል አስታውሳችሁ። የእግዚአብሔርን ሰው ዳዊትን እንዲህ አለችው ይላል። በሞቴችን በደንብ ስሟል። ሁለተኛ ሳሙኤል ምዕራፍ 14 ቁጥር 20 ምን ይላል? ነገር ግን የእግዚአብሔር መልአክ ጠቢብ እንደሆነ አንተም ጌታዬ በምድር ላይ ያለውን ነገር ሁሉ ታውቅ ዘንድ ጠቢብ ነህ ይላል። የእግዚአብሔር መልአክ በምድር ሁሉ ያለውን ያውቅ ዘንድ ጠቢብ እንደሆነ አንተም ጠቢብ ነህ ትለዋለች። ያውቃሉ፣ አጠገባችን ናቸው፣ ጸሎታችንን ያሳርጋሉ፣ በዙሪያችን ሰፍረዋል፣ መላእክቶቻችን ናቸው። ታዲያ ብትጠራው አይሰማም እንደዚህ የሚለው ምን አይነት አመክንዮ ነው ወገኖቼ?